በፓኪስታን ዋና ከተማ ኢስላማባድ አንድ አጥፍቶ ጠፊ ባደረሰው ጥቃት እጅግ በጣም ብዙ ሰዎች ህይወታቸውን አጥተዋል። መቼ የተፈጠረ እንዴት የተፈጠረ በደንብ አድርጌ ልንገራችሁ። እስኪ መጀመሪያ መቼ የተፈጠረ መሰላችሁ? ከትናንትና ወዳ ማክሰኞ ነው ይሄ ነገር የተፈጠረው ማለት ነው። በፓኪስታን ዋና ከተማ ኢስላማባድ አንድ ቦምብ የታጠቀ ሰው አጥፍቶ ጠፊው ማለት ነው ዋና ከተማዋ ኢስላማባድ ወደሚገኝ አንድ ፍርድ ቤት ከሄደ በኋላ ነው ቦምቡን ያፈነዳው ማለት ነው። እና በዚህም ጥቃት እስካሁን እንደተረጋገጠው ከሆነ 12 የሚሆኑ ሰዎች ህይወታቸውን አጥተዋል። በተጨማሪም ደግሞ ወደ 27 የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል። እጅግ በጣም ትልቅ ክስተት ነው። በጣም የሚገርም ነገር ነው የተፈጠረው ማለት ነው። ፓኪስታን ኢንቴሪየር ሚኒስተር ማለት የሀገር ውስጥ ጉዳዮች ሚኒስተር ማለት ነው ባወጣው ስቴትመንት ወይም መግለጫ እንደተናገረው ባይዘዌይ ስሙ ሞሲን ናቅፊ ይባላል። የፓኪስታን ኢንቴሪየር ሚኒስተር ማለት ነው። ባወጣው ስቴትመንት እንደተናገረው ይሄ አጥፍቶ ጠፊ ወደዛ ፍርድ ቤት እንደሄደና መጀመሪያ ላይ ግን የነበረው ዓላማ ፍርድ ቤት ውስጥ መግባትና እዛ ውስጥ ነበር ቦምቡን ሊያፈነዳ የነበረው። ግን ደግሞ ውጭ ላይ በነበሩ ሴኩሪቲዎች ምክንያት ውስጥ መግባት እንደማይችል በሚያውቅበት ጊዜ ውጭ በራፍ አካባቢ የሚገኝ አንድ መኪና አጠገብ ከ10 እስከ 15 ለሚሆኑ ደቂቃዎች እንደቆመ ነው የተናገረው ማለት ነው። ከዛ በኋላ ይሄን ያክል ደቂቃዎች በዛ አካባቢ ከቆየ በኋላ ነው ቦምቡን ያፈነዳው ማለት ነው። በጣም የሚገርም ነገር ነው የተፈጠረው። የፓኪስታን ሚኒስተር ማለትም ጠቅላይ ሚኒስተሩ ማለት ነው ባወጣው እንደዚህ አይነቱ ስቴትመንት እንደተናገረው ከሆነ ይህንን ጥቃት እጅግ በጣም ያወገዘው ሲሆን ባወጣው ስቴትመንት ማለት ነው። እና በተጨማሪም ይህን ነገር ማን ያደርገዋል ብሎ እንደሚያስብ በሚናገርበት ጊዜ በፓኪስታን ውስጥ የሚንቀሳቀስ ጽንፈኛ የሆነ አሸባሪ እንደሆነ ተናግሯል። በተጨማሪም ደግሞ ይሄ ጽንፈኛ አሸባሪ በህንድ የሚደገፍም እንደሆነ ነው ባወጣው ስቴትመንት የተናገረው ማለት ነው። እና ለዚህ ምላሽ ደግሞ ህንድ ሰጥታለች። ምን አይነት ምላሽ ሰጠች? በስፖክስ ፐርሰኗ አማካኝነት በቃል አቀባይዋ ማለት ነው ባወጣችው መግለጫ ህንድ እንደተናገረችው ይሄ የፓኪስታን ወቀሳ ቤዝለስ ወይም ደግሞ መሰረት የሌለው እውነት ላይ ያልተመሰረተ ዝም ብሎ ክስ ነው ስትል የፓኪስታንን ክስ አጣጥለዋለች ማለት ነው ህንድ። ያው እንደምናውቀው በፓኪስታንና በህንድ መካከል ያለውን ሰጣ ገባ እናውቀዋለን አይደለ? ባለፈው እንኳን ግጭት ውስጥ ገብተው ምን ያክል ሰዎች እንደሞቱ አንረሳውም፣ ቅርብ ጊዜ ማለት ነው። እና በሁለቱ ሀገራት መካከል ያለው ነገር ሁልጊዜ እየተባባሰ ነው፣ እየበረደ አይደለም። አሁን ለምሳሌ ፓኪስታን ውስጥ የሆነ የሽብር ጥቃት ቢደርስ ተጠያቂ የምታደርገው ማን ነው? ህንድን ነው። ህንድ ውስጥ ደግሞ እንደዚሁ ተመሳሳይ የሽብር ጥቃት ቢደርስ ማንን ነው ተጠያቂ የምታደርገው? ፓኪስታንን ነው። ስለዚህ የሁለቱ ሀገር ፍጥጫና ጸብ እጅግ በጣም እየጨመረ እየተፋፋመ ነው የመጣው ማለት ነው። ይህ ነገር አድርጎታል ተብሎ የሚታሰበው አካል በፓኪስታን ውስጥ የሚንቀሳቀስ ራሱን ቲቲፒ ብሎ የሚጠራ የሽብር ቡድን እንደሆነ ነው የተነገረው። ምንም የተረጋገጠ ነገር ባይኖርም እስካሁን እንዳለው እንደሚነገረው ይህ አካል ቲቲፒ የሚባለው አካል እንደፈጸመው እየተነገረ ነው ማለት ነው። እና የሁለቱ አካላቶች መካከል ያለው ውጥረት ከፍ ያለ ነው በህንድና በፓኪስታን ማለት ነው። ስለዚህ አዳዲስ ነገሮች መፈጠራቸው አይቀርም። አዳዲስ ነገሮች ሲፈጠሩ ደግሞ እኔ ወዲያውኑ እናንተ ሰብስክራይብ ካረጋችሁ ብቻ ነው። አዎ